ነገ እንብላው እንጂ ነገ እንስራው አትበሉ ትላለች ሁልጊዜ። እቃውን አጥባችሁ አሳድሩ እማ ነገ እኮ ይታጠባል። ነገ እንብላው እንጂ ነገ እንስራው አትበሉ። ስራውን ዛሬ ሰርታችሁ እደሩ ትለናለች ማለት ነው። ሺዝ ራይት። ነገ እንብላው ማለትን የመሰለ ነገር የለም። ዛሬ ላይ ስራውን ሰርታችሁ ፍሬውን ለነገ አስቀምጡት እንጂ ስራውን ለነገ አታስቀምጡት። does that make sense? it's like መሰራት ያለበት ስራ ዛሬውኑ ለመስራት ሞክሩ። ዛሬውኑ ሰርታችሁ ለመጨረስ ሞክሩ እንጂ ስራውን ለነገ አታስቀምጡ። how to be procrastination 101 okay? ስራ ለመስራት በጣም የምትቸገሩ ከሆነ ነገ ሰራዋለሁ ከምትሉ ይሄን አባባል እንደኔ ጭንቅላታችሁ ውስጥ መዝግባችሁ ያዙት። መቼም አበሾች ትላልቅ ጭንቅላት ነው ያለና so let's use it። ነገ አብረን እንበላው፣ ነገ እንብላው እንጂ ነገ እንስራው አትበሉ ትላለች አያቴ። okay okay you guys that's the thing I use ራሴንም በጣም I'm a major master procrastinator። procrastinate ላለማድረግ ስፈልግ or አለማድረግ እንዳለብኝ ሳቅ የምጠቀመው shortcut ነው። okay I hope this is useful you guys. use it። ነገ እንስራው እንጂ ነገ እንብላው እንጂ ነገ እንስራው አትበሉ።